እኔና ከኔ ጋራ አዲስ አበባን እንድንመራ የተመደብን አመራሮች ገና መጀመሪያው ቀን ወደ ስራ ኃላፊነት ስንመጣ ክቡር ጠቅላይ ሚኒስትራችን አንድ ኃላፊነት ሰጡን። እሱም አዲስ አበባን የጤና ቱሪዝም ማዕከል ለማድረግ ስሩ የሚል ነበር። በሌላ በኩል ይህ ዛሬ የምንገኝበት ቦታ ከለውጡ በፊት ሆስፒታል ለመገንባት 2 ጊዜ መሰረተ ድንጋይ ተቀምጦ ለምርጫ ሲባል ነበርና ሳይገነባ በመቅረቱ የአካባቢው ማህበረሰብ በጣም በመበሳጨት አካባቢውን የየራሳቸው ስራ ጀምረውበት እንደነበረ ነገሩን። ይህ የሆነው 2013 ለመመረጥ ወደዚህ አካባቢ ስንመጣና ህዝቡ ምረጡን ስንል ህዝቡ የነገረን ነው። እዚህ ስፍራ ላይ ሆስፒታል እንፈልጋለን፣ ነገር ግን መሰረተ ድንጋይ አታስቀምጡ፣ ሆስፒታሉን ገንብታችሁ አሳዩን የሚል ቃል አስገቡን። እኛም በመንግስትና በህዝብ የተሰጠንን አደራ የመንግስትን ጀምሮ የመጨረስ ባህሪ መሰረት በማድረግ ዛሬ ቃልም በተግባር ፈጽመን ከኢትዮጵያ አልፎ የአፍሪካ የጤና ማዕከል የምርምር የፈውስ ልቀት በቁርጠኝነትና በተሻለ የስራ ባህል እንሆ ብለን አጠናከን ዛሬ ላይ መድረስ ችለናል። ይህ ሆስፒታል እስካሁን ድረስ በአገራችን ከምናውቃቸው የተለመዱ ሆስፒታሎች በእጅጉ የላቀ ነው። ይህ በ5.4 ሄክታር መሬት ላይ ያረፈ 17 ዘመናዊ ህንፃዎችን አስተሳስሮ የያዘ በአንድ ጊዜ እስከ 500 ህሙማንን አስተኝቶ የማከም አቅም ያለው ሆስፒታል ነው። ሆስፒታሉ በአሁኑ ወቅት በሀገራችንም ሆነ በዓለም ላይ በከፍተኛ ሁኔታ እየጨመሩ የመጡትን እንደ ካንሰር፣ የልብ ህመም እና የነርቭ ህመምን ከባድ የጤና እክሎችን ለማከም ልቀትና ጥራት ባለው አገልግሎት ማከም እንዲቻል መሰረተ ልማት የተሟላለት ነው። በመሆኑም የዚህ ሆስፒታል መገንባት ለሕክምና ወደ ውጪ የሚደረገውን ጉዞ፣ እንግልት፣ ወጪ ሊያስቀር የሚችል ነው። የላፍቶ ስፔሻላይዝድ ሆስፒታልን ብቸኛ ልዩ የሚያደርገው በዓለም ላይ ያሉ የመጨረሻ ቴክኖሎጂ ውጤቶችም ሆኑ በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የሚደገፉ እጅግ የረቀቁ መሳሪያዎች ያሉት መሆኑ ነው። ይህ ማለት በሆስፒታሉ ውስጥ ሁሉም አገልጋዮች ወይም ደግሞ ስፔሻላይዝድ ያደረጉ ባለሙያዎች ያስፈልጉናል ማለት አይደለም። ከውጪ ጭምር በሲስተሙ ህክምናውን ማገዝ የሚቻልበትና ተቀናይቶ መስራት የሚቻልበትን እድል የከፈተ ነው። መሳሪያዎቹን ጥቂት ለመጥቀስ ያክል ፒቲ ስካን የቅድመ ካንሰር ምርመራ ማሽን በምስራቅ አፍሪካ የመጀመሪያ የሆነ ሰው ሰራሽ አስተውሎት የተገጠመለት የ2026 የመጨረሻው ዲጂታል ቴክኖሎጂ ነው። ሁለተኛው በኢትዮጵያ የመጀመሪያ የሆነ 3 ቴስላ ኤምአርአይ ሂሊየም ትነትን ሙሉ በሙሉ የሚያስቀር ድንቅ መሳሪያ የተገጠመለት መሆኑ ነው። ሶስተኛው ሲቲ ስካን 640 ስላይስ ልብ ለአንድ ጊዜ ምታት ሳትጨርስ ሙሉ ምርመራ በማድረግ ፈጣን ምርመራ የሚያደርግ ቴክኖሎጂ የተገጠመ መሆኑ ነው። በሌላ በኩል የልብና የደም ስር ላቦራቶሪ ወይም ካት ላብ የሚባለው በቀጭን ደም ስር በመግባት የልብና የአንጎል ደም ስሮችን በአጭር ጊዜ በመመርመርና በማከም በድምጽ ጭምር የሚታዘዝ የዘመኑ የመጨረሻው ቴክኖሎጂ መሳሪያ ማስገባታችን ነው። ሌላው 3D ማሞግራፊ የጡት ካንሰር በቅድሚያ ለመመርመርና በሁሉም አቅጣጫ የናሙና ምርመራ ለመውሰድ የሚያስችል የረቀቀ መሳሪያንም ማስገባትና የሆስፒታል ግብአት ማድረግ ችለናል። እንዲሁም ሮቦቲክስ ላቦራቶሪ ሙሉ በሙሉ ከሰው እጅ ንክኪ ነፃ የሆነ የሰውን ስህተት በማስቀረት ፈጣን ጥራቱን የጠበቀ ውጤት የሚሰጥ በሀገራችን የመጀመሪያው የላቦራቶሪ ስርዓትን እውን ማድረግ የቻልንበት ነው። ከዚህም ባሻገር ዘመኑ የደረሰበትን የመጨረሻ ቴክኖሎጂ ውጤት የሆኑ የአልትራሳውንድ የዲጂታል ኤክስሬይ ማሽኖችም ተገጥመውለታል። ይህ ሆስፒታል ለአሰራር ዘመናዊነትና ለአረንጓዴ ልማት ያለንን ቁርጠኝነት አጣምሮ የያዘ ነው።
ሙሉ በሙሉ በዲጂታል ስርዓት የሚመራ ከወረቀት ነፃ የሆነ የኤሌክትሮኒክስ ሜዲካል ሪከርድ ሲስተም ተደርጎለታል። ከዚህ በተጨማሪ በሰዓት እስከ 80 ሜትር ኩብ ድረስ ኦክሲጂን ማምረት አቅም ያለው የሜዲካል ጋዝ ማምረቻ ጭምር ተገጥሞለታል። ይህ ደግሞ ከራሱ አልፎ በየጤና ጣቢያዎቻችን ያለውን የኦክሲጂን እጥረት ለመቅረፍ የሚያስችል እዚህ አምርተን ለጤና ጣቢያዎቻችን ማከፋፈል የምንችልበትን አቅም ፈጥረናል። በብዙ ሆስፒታሎች የሚያጋጥመውን የኢንፌክሽን እና መሰል ችግሮችን ለማስቀረት የሆስፒታሉ ግድግዳዎችና ወለሎች አንቲባክቴሪያል በሆኑ እቃዎች የተገጠሙ ናቸው። ለዚህ ሁሉ አገልግሎት መሳለጥ ያልተቋረጠ ዘላቂ አገልግሎት መስጠት የሚችል የራሱ የሆነ የውሃ ጉድጓድ፣ የፍሳሽ ማጣሪያ ፕላንት እንዲሁም ደረጃውን የጠበቀ 18 አስክሬኖችን ለረጅም ጊዜ በማቀዝቀዣ ማቆየት የሚችል መሳሪያ ጭምር አለው።